ሰላም እንደምን አላችሁ? ድና የተከበራችሁ የኢትዮ ዌልዝ ክሬተርስ ዩቲዩብ ቻናል ቤተሰቦቻችን ናሁም ነኝ ተመልሼ መጥቻለሁ። በዛሬ ቪዲዮአችን ላይ እጅግ በጣም ጠቃሚ ነገር ይዤላችሁ መጥቻለሁ። በወር ከ10,000 እስከ 30,000 ብር ሚኒመም ድብና አድርጋችሁ ደሞዝተኛ የምትሆኑበት ስራ ነው ማሳያችሁ። የዛሬ ቪዲዮ ላይ አፕ አይደለም ወይም ዌብሳይት አይደለም፣ እቃ እያስመጣችሁ እንዴት መነገድ እንደምትችሉና እንዴት እቃ እናመጣለን፣ ከየት እንገዛለን፣ በምን መልኩ እንገዛለን፣ እንዴት ትርፋማ እንሆናለን የሚለው በደንብ በተጨባጭ ቪዲዮ አሳያችኋለሁ። ስራ ከፈለጋችሁ ገንዘብ ከፈለጋችሁ እኔ ራሴን መቀየር ፈልጋለሁ ብር ያስፈልገኛል ካላችሁ ይሄ ቪዲዮ ለእናንተ ነው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን የኢትዮ ዌልዝ ክሬተርስ ነው። ኦንላይን ስራና ቴክኖሎጂ ላይ አዘውትሮ የሚሰራ ዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ትሆኑ በጣም የምትጠቀሙበት ዩቲዩብ ቻናል ነው። ቪዲዮንም ስጀምሩት ላይክ አድርጉ፣ ለወዳጅ ዘመዶቻችሁ ሼር አድርጉ። ቲክቶክ ላይ ሰምታችሁ ይሆናል፣ ዩቲዩብ ላይ ሰምታችሁ ይሆናል። ከአሊ ኤክስፕረስ ስልካችሁን ብቻ ተጠቅማችሁ እንዴት ትርፋማ ነጋዴ መሆን እንደምትችሉ የማሳያችሁ ይሆናል። እንግዲህ ቪዲዮስ ጀምሩ ከእናንተ የሚጠበቀው ላይክ ማድረግ ነው። 3 ነጥቦችን አንስተን ያዘጋጀሁት አለ። እነዚህ 3 ነጥቦችን እናያለን። የመጀመሪያ ገበያ ጥናት እናያለን። ከዛ እቃ የምናዝበት የትኛው ፕላትፎርም ላይ ነው ከውጭ ከቻይና እቃ ዘም የምናመጣው። ሶስተኛ የሚገዛ ሰው ወይም ደንበኛ እንዴት እናገኛለን። ሶስቱንም በዝርዝር እናያለን። አብዛኛው ሰው አሊ ኤክስፕረስ ላይ እቃዎችን ይገዛል፣ ያዛል። ከዛስ እዚህ መቶ ኪሳራ ላይ ይዳረጋል። የመጀመሪያው ገበያ ጥናት ማድረግ አለብን። ያ እቃ ኢትዮጵያ ውስጥ ስንት እየተሸጠ ነው? ይሄን ያህል ባመጣው ስንት ይሆናል? ቀረጥ ቢከፈልበት ስንት ይሆናል? እዚያም ጥቼ ሽጬው ስንት ያተርፋል የሚለው ገበያ ጥናት ማድረግ አለብን። የመጀመሪያው ገበያ ጥናት ለማድረግ የሚጠቅመን አንድ አፕ አለ። እሱ ጄጄ አፕ ይባላል። ይህን አፕ ዳውንሎድ አድርጋችሁ ተጠቀሙበት። ጄጄ አፕ ኦንላይን ላይ ሰዎች ፖስት እያደረጉ በአጠቃላይ ገበያን ለማጥናት የሚጠቅም አፕ ነው። ጄጄ አፕን ዳውንሎድ አድርጋችሁ ኢንስታል ካደረጋችሁ በኋላ ስልካችሁ ላይ እንደዚህ ትከፍቱታላችሁ። ለምሳሌ ቀለል ያሉ እቃዎችን ማስመጣት ከፈለኩኝ ማይክ፣ ኤርፎን፣ ሚሞሪዎች ወይም የተለያዩ ነገሮችን ማምጣት ከፈለኩኝ እዚህ ጄጄ ላይ እገባለሁ። ለምሳሌ ማይክ ማምጣት ከፈለኩኝ ማይክ ብዬ ሰርች አደርጋለሁ። እዚህ ጋር መጣና ማይክ ብዬ ሰርች አደርጋለሁ። ማይኮች ስንት እየተሸጡ ነው? በአሁን ባለው ገበያ ላይ ማይክ ስንት እየተሸጠ እንደሆነ ማየት ትችላላችሁ። ለምሳሌ እዚህ ጋር ያለ ማይክ አለ፣ ሌላው ዲጄ ማይክ አለ፣ ሌሎችም ማይኮች አሉ። አሁን እዚህ ጋር ያሉ ማይኮችን ታያቸውና የትኛው ለእናንተ ተመቻችሁ? ወይም ከገበያ ጋር ለምሳሌ ቀለል ካለ ማይክ ጋር ብጀምር ይሄ ማይክ አለ፣ ዋየርለስ ዱዋል ማይክራፎን ይላል። ይሄን አሁን እዚህ ጋር እንደምታዩት ዋየርለስ ዱዋል ማይክራፎን ይላል። ዋጋው ስንት ይባላል? ኢትዮጵያ ውስጥ 2500 ብር። ይሄንን እንደ ሪፈረንስ አድርጋችሁ ትይዛላችሁ። ለምሳሌ 2500 ብር ማይክ ኢትዮጵያ ውስጥ ባመጣው ከነቀረጥ ሊከፈል ይችላል፣ ላይከፈል ይችላል፣ ሊያልፍ ይችላል። ስለዚህ ይሄን ነገር በዛ አድርጌ ባመጣው ቀረጥም ከከፈልኩኝ ስንት ያዋጣኛል? ለምሳሌ እናንተ ገበያው ላይ ቶሎ ማይካችሁ እንዴት 2000 ብር ብታደርጉት ማይኩ በቶሎ የመሸጥ አቅም አለው። ስለዚህ ዋየርለስ ዱዋል ማይክራፎን የምትለዋን ይችን ራሷን ታያላችሁ። እዚህ ጋር ዋየርለስ ዱዋል ማይክራፎን ይባላል። ብራንድ ይልና ኬናይን ዋየርለስ ማይክራፎን ይላል። ይሄ የብራንዱ ነው። ስለዚህ ይሄ ኬናይን ዋየርለስ ማይክራፎን የሚባለው ስንት ገበያ ያወጣል የሚለውን ታጠናላችሁ። ከማይክ በተጨማሪ ደግሞ እዚህ ጋር የምታያቸው ማይኮች አሉ። ይሄን ማይክስ ባመጣው ለምሳሌ እዚህ ጋር የተፖሰተው ማይክ አለ፣ ዋየርለስ ማይክራፎን ነው። ከዛኛው ዋጋ በተወሰነ መልኩ ይጨምራል፣ 3800 ብር ነው። ስለዚህ ይሄን ታያላችሁ። ሌላኛው ኤርፎን ማምጣት ትችላላችሁ። አሁን ለምሳሌ ሄድፎን ብናይ ሄድፎን ምን ያህል ገበያ ላይ እየተሸጠ ነው የሚለውን ማየት እንችላለን። አሁን ለምሳሌ እዚህ ጋር ገብቼ ሄድፎን ማየት እችላለሁ። ሄድፎኖች ምን ያህል ገበያው ላይ እየተሸጡ ነው የሚለው ማየትና ማጣራት እችላለሁ፣ ሄድፎን ማምጣት ከፈለጉኝ። ለምሳሌ ደግሞ ቀለል ያሉ ኤሌክትሮኒክሶችን ገብቻ ያለ። አሁን ኤሌክትሮኒክሶች ስገባ እዚህ ጋር ሄድፎን አለ፣ አክሰሰሪ አለ፣ ቲቪ አለ፣ ሳውንድ ዲስክ አለ። አሁን ለምሳሌ ሄድፎኖች የብሉቱዝ አለ፣ የገመድ አለ፣ ሄርሴት አለ። ገበያውን እናያለን። ለምሳሌ ሄርሴት ፒ9 ሄርሴት ይላል። ለምሳሌ ፒ9 ሄርሴት ገበያ ላይ 1300 ብር እየተሸጠ ነው። እናንተ በስንት ብታመጡ ትርፋማ መሆን እንደምትችሉ ታያላችሁ። በአጠቃላይ ኢትዮጵያ ውስጥ ያለውን ገበያ ለመዳሰስ የሚጠቅማችሁ የገበያ ማጥናት ዘዴ የሚሆን እጅግ በጣም ምርጥ አፕ ቢኖር ይህ አፕ ነው። ስለዚህ ኢትዮጵያ ውስጥ ያለውን ገበያ ለማጥናትና ስንት ቢመጣ ያተርፋል፣ ስንት ቢሸጥ ትርፍ ያመጣል የሚለውን ገበያ ለማጥናት የሚጠቅማችሁ ሄድፎን ይሄ ነው። ስለዚህ ሄድፎኖችንም ሌላዎችንም ገበያ ለማጥናት በዚህ መልኩ ታጠናላችሁ። ከዚያ እዚህ ጋር የተመቻችሁ ለምሳሌ ማይክ ማምጣት የሚፈልግ ሰው ማይክ ማምጣት ከፈለገ በዚህ መልኩ የገበያ ጥናት ማድረግ ይችላል። ስለዚህ ማይኮችን ገበያዎችን በዚህ መልኩ ታጠናላችሁ። ሌላኛው የምታዙበት ኢትዮጵያ ውስጥ ቶሎ ሺፕ የሚያደርጉ እቃዎች ችግር ካለባቸው ሪፈንድ የሚያደርግ ኢትዮጵያ ውስጥ እቃ የምናዝበት ምን አፕ አለ? አሊ ኤክስፕረስ አለ። ስለዚህ
አሊኤክስፕረስ ላይ እንገባለን። ለምሳሌ አሁን ካየናቸው ገበያዎች የትኛው ገበያ ተመችቶኛል? ፒናይን ሄድሴት ከተመቸ ፒናይን ሄድሴትን እዚህ ጋር ይዛለሁ ብራንዱን። ፒናይን ሄድሴት ኢትዮጵያ ውስጥ ስንት ይሸጣል አልኳችሁ? 1300 ብር። ምን አልኳችሁ? ፒናይን ሄድሴት። ስለዚህ አሊኤክስፕረስ ላይ ቀጥታ ገባና ይሄን ብራንድ ሰርች አድርጓል። እዚህ ጋር አሊኤክስፕረስን ክፈቱ። መጀመሪያ አሊኤክስፕረስ ላይ አካውንት ሲምፕል አድርጋችሁ ክሬት ማድረግ ትችላላችሁ። በምን ክሬት ታደርጋላችሁ? ኢሜል በመጠቀም አሊኤክስፕረስ ላይ ሳይን አፕ ታደርጉና ማስተካከል ያለባችሁን አሳያችኋለሁ። ለምሳሌ እዚህ ጋር አሊኤክስፕረስ ላይ ስገባ የሚያሳየኝ ኢቲቢ ነው። ኢቲቢ ማለት የኢትዮጵያ ብር ነው፣ የኢትዮጵያ ከረንሲ ነው። ስለዚህ አሊኤክስፕረስ ላይ ፔመንት ስፈጽም ደግሞ የኢትዮጵያ ብር የለም፣ ይከፈታል ይጀመራል እያሉ ስለሆነ እንጂ አሁን ዲቴል ተጨባጭ ላይ የኢትዮጵያ ብር ተጀምሮ አገልግሎት መስጠት አልቻለም። ስለዚህ አካውንት የሚለው ውስጥ እዚህ ጋር እንገባለን። ከዛ እዚህ ጋር የምታያትን ሴቲንግን አንዴ ክሊክ እናደርጋለን። ከዛ ሺፕ የሚደረገው ኢትዮጵያ ነው፣ እሱን አትንኩት። ከረንሲ የሚል ነው፣ ሂሳቡን ለመስራት እንዲያመቻችሁ እዚህ ጋር ትመጡና ዩኤስዲ ነው፣ ዩናይትድ ስቴትስ ማለት ነው፣ ዶላር ማለት ነው። ከዛ ይህን በማድረግበት ሰዓት ላይ ምን ይሆናል? ከረንሲው ይቀየራል ማለት ነው። ከረንሲው ከተቀየረ የክፍያ መንገዱና ሂሳቡን ለማጥናት ይመቸናል አልኳችሁ። ስለዚህ ከረንሲ ቀየራችኋል። ለምሳሌ አሁን ይሄኛው ሄድፎን ዲቴል እንዲያመጣላችሁ ከፈለጋችሁ ኬንያን ብላችሁ ሰርች ከማድረግ በተጨማሪ ስክሪንሻት አድርጋችሁ ራሱ በፎቶ ማስገባትና ትክክለኛ ሄድሴት መምጣት ይችላል ማለት ነው። ለምሳሌ ላሳያችሁና በደንብ ይሄን ሄድሴት ነው ገበያውን ያየው። ስለዚህ ስክሪንሻት አደርጋለሁ ማለት ነው። እዚህ ጋር መጣና ስልኬን ስክሪንሻት አደርጋለሁ። ከዛ ምን አደርጋለሁ? አሊኤክስፕረስ ላይ አትጨናነቁ። ዲቴሉ እቃ እንዲመጣላችሁ ስም መጻፍ ሌላ ማድረግ አያስፈልግም። ስለዚህ ስክሪንሻት ብቻ ታነሱና በስክሪንሻት በፎቶ እንዴት ሰርች እንደምታደርጉ አሳያችኋለሁ። አሁን ምን አደረግን? ገበያ አጠናን። ይሄን ያህል ዋጋ ነው ኢትዮጵያ ውስጥ እየተሸጠ ያለው። እኛ ደግሞ ከአሊኤክስፕረስ ላይ ስንት እንደሆነ እናያለን። እዚህ ጋር እንመጣና ካሜራ የምትለዋን አንድ ጊዜ ክሊክ እናደርጋለን። በደንብ ተከታተሉ። ካሜራ የምትለዋን ከነካችሁ በኋላ አለው አክሰስ ትላላችሁ። ከዛ ስክሪንሻቱን ታስገቡለታላችሁ። አሁን ካሜራውን አለው አክሰስ ብዬ ፐርሚሽን ልስጥ። አሁን እዚህ ጋር እንደምታዩት ካሜራ አንሳ ነው የሚለኝ። እዚህ ጋር መጣና አለው አልበም የምትለዋን ነካና ምኗን አስገባለታለሁ? አውቶማቲክ የኔን ፎቶ አስገብቶ ነው። ይቺን ኤርፎን ክሊክ አደርጋለሁ። ምን ቅድም ስክሪንሻት ያነሳሁት። ከዛ ምን ያደርጋል? ፕሮሰስ አድርጎ አሊኤክስፕረስ ላይ ስንት እንደሚሸጥ ያሳየኛል። ይኸው አሊኤክስፕረስ ላይ ግልብጥ አድርጎ አምጥቶልኛል። ኦኬ፣ አሁን አሊኤክስፕረስ ላይ አንዳንድ እንትኖችን ታያላችሁ፣ ኳሊታቸው ምናቸውን ታያላችሁ። እዚህ ጋር እንደምታዩት ፒናይን ሄድሴት ስንት ይሸጣል? ፒናይንን ክሊክ አድርጌ ላሳያችሁ ማለት ነው። ስንት ማለት ነው? $1 ያነሰ ነው። የት ላይ? አሊኤክስፕረስ ላይ የሚሸጠው። ስለዚህ ፒናይን አሁን እዚህ ጋር እንደምታዩት ሬቱ 3.9 ነው። ከስተመር ሪቪውም ጥሩ አለው፣ ተቀብለው የመጡ። ስለዚህ $1 ማለት ነው። $1 ደግሞ አሁን ወደ 100 ምናምን ነው። ስለዚህ $1 100 ምናምን ነው። ስለዚህ ምን ያደርጋል? ይሄ ዕቃ ቢመጣ ያዋጠናል። ቀረጥ ይኑሮ አይኑሮ ዲቴል እናንተ ኢንፎርሜሽን ወስዳችሁ አጣሩ። ስለዚህ $1 እዚህ ጋር እንደምታዩት ፒናይን አሊኤክስፕረስ ላይ እየተሸጠ ነው። ለምሳሌ $1 ማግኘት በእኛ $1 በእኛ በ140 ወይ 150 ምናምን ቢሆንና $1 በእኛ 150 ካመጣችሁት 1200 ብር ሸጡት ራሱ ምን ይሆናል? ትርፍ ያመጣል። አሪፍ ትርፍ ያመጣል። ስለዚህ እንደ ምሳሌ ይህን ባሳያችሁ የተሰወጣውን ፊድባክ ማየት ይችላላችሁ። $1 አካባቢ ነው አሊኤክስፕረስ ላይ የሚሸጠው፣ 0.99 ነው። ከሴለሮቹ ጋር ኮንታክት አድርጋችሁ ደግሞ በብዛት ብታመጡት በጣም አትራፊ ያደርጋቸዋል። ኦኬ፣ ሌላ ምን ቀረ? ክፍያ መንገድ ነው። በጣም ብዙ ሰዎች የምትጠይቁት የምገዙበትን ፔመንት ሜትድ ማግኘት ነው። ፔመንት ሜትድ ክፍያ ለማግኘት ደግሞ አሁን በጣም አሪፍ እየሆነ እያለ እየሰጠ ያለ ባይቢት አለ። ባይቢት ማስተር ካርዶችን ሰጥቶ በማስተር ካርድ ክፍያ ማግኘት ትችላላችሁ። ስለዚህ ባይቢትን ተጠቀምን። በባይቢት ክፍያ ፈጸምን። ክፍያው ኤስዲቲ ነው። ኤስዲቲ ባይናንስ ላይ ባይቢት ላይ ዲፖዚት ታደርጋላችሁ። ባይቢት ማስተር ካርድ ላይ ደግሞ ያላችሁን ካርድ ፓስወርድ ምናምን በማስገባት ክፍያ ፈጽማችሁ ከአሊኤክስፕረስ ምን ማድረግ ትችላላችሁ? ኦርደር ማድረግ ትችላላችሁ። ስለዚህ ይህን እንደ ምሳሌ ያነሳው እንጂ ጥናት ተደርጎበት በርካሽ ቢያመጣ ከ10 ሺህ እስከ 30 ሺህ ብር ኢትዮጵያ ውስጥ ሜክ እያደረጉበት ነው። ሌላኛው እቃችንን ካመጣን በኋላ የት እንሸጠዋለን ካላችሁ አሁን ያሳየኋችሁ ጄጄ አፕ ላይ ዳውንሎድ አድርጋችሁ እቃችሁን መፖሰት ትችላላችሁ። ከዛ በተጨማሪ ደግሞ ቲክቶክ ላይ ሄድሴቱን ይዛችሁ በማስተዋወቅ ይሄ ሄድሴት አሪፍ ነው ብላችሁ ፕራይስ በመግለጽ ከመጣ በኋላ በጣም በአጭር ጊዜ ይሸጣል። ስለዚህ ሳንድ ዲስክ ማምጣት ትችላላችሁ፣ ሚሞሪዎችን ማምጣት ትችላላችሁ፣ ፍላሾችን፣ ሃርድ ዲስኮችን በቺፕ ዋጋ ማምጣት ትችላላችሁ። መታለል የለባችሁ። አሊኤክስፕረስ ላይ እቃ ስትገዙ ሪቪው ማየት ትችላላችሁ። ስለዚህ ከእቃ መግዛት ገበያውን ከማጥናት እስከ እቃ ሽጣችሁ ትርፋማ እስከመሆን ድረስ ያሳያችሁ ይመስላል። እኔ ጫፍጫፉን ካሳያችሁ እናንተ ዲቴል ገብታችሁ ማስተር ካርድ አውጥታችሁ ይህን ስራ መስራት ትችላላችሁ።
ቀረጥ ከፍላችሁ እንኳን እዛው ፖስታ ቤት ቀረጥ ካለ ይዙታል። ቀረጥ ከፍላችሁ እንኳን የሚያዋጣ ስራ ማለት ይህ ስራ ነው። ቀረጡን ከፍላችሁ ራሱ ትርፋማ ሆናችሁ መስራት ትችላላችሁ። የዛሬው ስራ እንደወደዳችሁት አልጠራጠርም። ከመነሻው እስከ መጨረሻው አሳይቻችኋለሁ። ውድና የተከበራችሁ የኢትዮ ዌልዝ ክሬተርስ ዩቲዩብ ቻናል ቤተሰቦቻችሁ አብሬ የነበርኩት ናሆም ነኝ። ቪዲዮውን ሲጀምሩት ላይክ እና ሼር እንዳደረጋችሁ አልጠራጠርም። ሳትወጡን ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ እያደረጋችሁ ቪዲዮዎቻችንን አብራችሁ ማድረግ ትችላላችሁ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ያላችሁበት ቸር ሰንብቱ።